ተኛው ዙር በሳውዲ አረቢያ በእስር ቤቶችና በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያንን በዘመቻ የማስመለስ ተግባር ዛሬ ረቡዕ መጋቢት 3 ቀን ሲጀመር በዛሬው ዕለት በ3 በረራዎች ከ1000 በላይ ዜጎች መመለሳቸውን የውጭ ጉዳይ ሚኒስቴር ገልጿል። ተመላሾቹ ከአውሮፕላን በሚወርዱበት ጊዜ በተለያየ መልኩ ደስታቸውን ሲገልጹ ተስተውለዋል። ከሳውዲ አረቢያ መንግስት ጋር በተደረሰ ስምምነት መሰረት የተጀመረው የአሁኑ ኢትዮጵያውያንን የማስመለስ ተግባር በተለያዩ ሀገራት በፈታኝ ሁኔታ ውስጥ የሚገኙ ዜጎችን የማስመለስ ጥረት አካል መሆኑን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሚያንማር በችግር ላይ የነበሩ ከ40 በላይ ዜጎችም ዛሬ መመለሳቸውን ተናግረዋል። በዚህ በአራተኛው ዙር ፕሮግራም በአጠቃላይ 9 ፍላይቶች በሳምንት በቀን 3 እየገቡ ይገኛሉ። ዛሬ የመጀመሪያው ቀን ነው። ዛሬ በተደረገው 3 በረራዎች በአጠቃላይ ወደ 1050 የሚጠጉ ዜጎች ከሳውዲ አረቢያ በተለይ ወደ ሀገር መመለስ ችለዋል። ከማያንማርም በተመሳሳይ ሁኔታ ዜጎች እየተመለሱ ይገኛሉ። በትናንት በስቲያ 32 ኢትዮጵያውያን ከማያንማር በታይላንድ በኩል እንዲመጡ ተደርጓል። ዛሬ ጠዋት ደግሞ 43 ኢትዮጵያውያን እንደገና እንዲሁ ከታይላንድ ወደዚህ ዛሬ ማለዳ ገብተዋል። ዛሬ ከሳውዲ አረቢያ የተመለሱ ዜጎች በቦሌ ዓለም አቀፍ አየር ማረፊያ አቀባበል ከተደረገላቸው በኋላ ቃለ መጠይቅ የማድረግ እድል ባለማግኘታችን አስተያየታቸውን ማካተት አልቻልንም። ይሁን እንጂ በሳውዲ አረቢያ በነበራቸው ቆይታ ለ3 ዓመትና ከዚያም በላይ መታሰራቸውንና ለተለያየ የሰብአዊ መብት ጥሰት ተጋልጠው መቆየታቸውን አንዳንድ ተመላሾች ከአውሮፕላን በሚወርዱበት ወቅት ነግረውናል። አሁንም በርካታ መሰል ችግር ላይ ያሉ ኢትዮጵያውያን በሳውዲ እንደሚገኙም ገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባዩ ለአሜሪካ ድምጽ በሰጡት አስተያየት በችግር ላይ ያሉ ኢትዮጵያውያንን ለማስመለስ መንግስት ጥረት በማድረግ ላይ ቢሆንም ሂደቱ እጅግ ፈታኝ ነው ብለዋል። ማስመለሱም የዛኔው ያህል ቀላል ጉዳይ አይደለም። ለምሳሌ በዚህ የማያንማሩን ያየን እንደሆነ ሰዎች የኛ ዜጎች የነበሩበት አካባቢ ማያንማር ውስጥ ነው። ከማያንማር ድንበር መጥተው እንኳን እስከ ባንኮክ 600 ኪሎ ሜትር ነው። እነሱን ዜጎች ያሉበት ቦታ ለማግኘት ኒው ዴልሂ የሚገኘው ኤምባሲያችን 3 ዲፕሎማቶች በቦታው ተገኝተው እነሱን እስከ ባንኮክ 600 ኪሎ ሜትር እንግዲህ በመኪና የሚደረግ ምልልስ ነው የነበረውና ምን ያህል አስቸጋሪ ሁኔታ ውስጥ እንደነበሩና እነሱንም የማምጣቱ የስራ ሂደት ራሱ ምን ያህል አስቸጋሪ እንደሆነ ለመረዳት ይቻላል። የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና አገራት ሰነድ የሌላቸው ኢትዮጵያውያን በሳውዲ አረቢያ እስከ ሞት የሚደርስ ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው እንደሚገኝ በተለያዩ ጊዜያት መግለጻቸው ይታወቃል። ሂዩማን ራይትስ ዎች ከዓመት በፊት ባወጣው ሪፖርት የሳውዲ ድንበር ጠባቂዎች ከመጋቢት 2014 እስከ ሰኔ 2015 ዓ.ም ባለው ጊዜ ውስጥ የየመንና የሳውዲ ድንበርን ለማቋረጥ የሞከሩ በትንሹ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችንና ጥገኝነት ጠያቂዎችን ገድለዋል ማለቱን መዘገባችን ይታወሳል። ችግሩ እየተባባሰ መሄዱን ተከትሎ ባለፈው ዓመት በነበረው ከሳውዲ አረቢያ ዜጎችን የማስመለስ እርምጃ ከ100,000 በላይ ኢትዮጵያውያን እንደተመለሱ የውጭ ጉዳይ ሚኒስቴር ገልጾ ነበር። ይሁን እንጂ በህገወጥ መንገድ ወደ ውጭ በተለይም ወደ ሳውዲ አረቢያ የሚደረገው የዜጎች ጉዞ ሳይቋረጥ መቀጠሉ ችግሩን ውሃ ቅዳ ውሃ መልስ ያደረገ ሲሆን ብዙዎችም የባህር ሲሳይ እንዲሆኑ እያደረገ ነው። ለአሜሪካ ድምጽ ኬኔዲ አባተ